ኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም ሄዶ ነበረ። ንግሥት ሆይ ወደ ኢየሩሳሌም የሚጃይ ቀን ዛሬ ነው። እሱ እንደሆነ ይታወቃል። ተሰናበት ነበር የመጣው። ታሰናበት። እግዚአብሔር ካንተ ጋር ይሁን። በሰላም ተመለስ። ኢትዮጵያዊው ጃንደረባ 40 ቀን የሚፈጀውን የሰረገላ ጉዞ አጠናቆ ለአምላኩ ሰግዶ በመመለስ ላይ ሳለ የጌታ መልአክ ፊልጶስ ለተባለ የእግዚአብሔር አገልጋይ ተገለጠለት። ፊልጶስ ሆይ ከኢየሩሳሌም ወደ ጋዛ ወደሚወስድ ምድረ በዳ ተነስተህ ሂድ። ኢትዮጵያዊው ጃንደረባ ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማ። ያነበውም የነበረው መጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ትወግዳለች እና ትውልዱንስ ማን ይናገራል? በውኑ የምታነበውን ታስተውለዋለህን? የሚመራኝ ሳይኖር ይህ እንዴት ይቻለኛል? እባክህን እስቲ ወደ ሰረገላው ናና ስለማን እንደሚናገር አስረዳኝ። ስለ ራሱ ነው ነቢዩ ወይስ ስለ ሌላ? ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ትንቢተ ኢሳይያስ በምታነበው ክፍል ስለተናቀና ዓለምን ስላገለገለ ሰው ይናገራል። ምንባቡ በበግ ምሳሌ በትንቢት የሚያመለክተው ስለ ሰው ልጅ ኃጢአት መከራን ስለሚቀበልና ስለሚሞተው ስለ ኢየሱስ ነው። ዓለምን ሁሉ ሊያድን አንተንም ደግሞ ሊያድን መሲሁ ኢየሱስ ወደ ምድር መጥቷል። ያመነ የተጠመቀም ይድናል። በመንገድም ሲሄዱ ወደ ውሃ ደረሱ። እንዳንጠመቅ የሚከለክለን ምን ነገር አለ? በፍጹም ልብ ብታምን ተፈቅዶልሃል። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ። እባክህን ሰረገላውን አቁመኝ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቄሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበረ። እግዚአብሔርን ከሰማይ የሰው ልጆች ሁሉ ይመለከታል። ማስተዋልን የሚፈልግ እግዚአብሔርን የሚፈራ ያለ እንደሆነ በሰማይ ያለው ጌታ በምድር ያለው ምስኪን ሰው ረዳት አለ። በሰማይ ያለው ጌታ በምድር ያለው
Yeah.